የነዚህ የባለ ጊዜዎች የባለ ተራዎች ጉዳይ ምድር ላይ መፍትሄ አጥቷል። የት ነው የምንደውለው? መንግስት ሰማያት ደውለን እናስጠቁራቸዋለን። እስቲ እንጠይቃለን ያለውን ነገር ምንድነው ተካሄደ ያለው የሚለውን እንጠይቅ እስቲ። ጠራ። ሄሎ ጤና ይስጥልኝ፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ከምድር ነው የምደውለው። ሁሉ ሰላም ነው? ደህና ነች ምድር፣ ምንም ችግር የለም፣ ሁሉ ሰላም ነው። ደህና ነኝ። ኦኬ ሚካኤል አንተ? እግዚአብሔር ይመስገን ደህና ነኝ። ክርስቶስን ታገናኘኛለህ? እንደው ካርድም የለኝምና። እሺ ጠብቃለሁ። እሺ ሄሎ ክርስቶስ። እግዚአብሔር ይመስገን ደህና ነኝ። ጸጋ ይባላለሁ። ኦኬ ለካ ታውቀኛለህ በስሜ ራሱ። አዎ ከኢትዮጵያ ነው የምደውለው። እንደውም ጥያቄ ከሱ ጋር የተያዘ ነበረ። ረስተህናል እንደ እኛ ኢትዮጵያኖች? እንደው መጽሐፍ ቅዱስ ላይም በተደጋጋሚ ተጽፈን ነበረ። ብዙ ነገሮች አሉና ተረስተናል እንዴ? እዚህ ያለው ነገር ትንሽ ግራ ገብቶናል። ኑሮ ውድነቱም አናታችን ላይ ነው ያለው። እንደገና እነዚህ ባለጊዜዎች ባለተራዎች የሚባሉት ሰዎች ደግሞ ምንም አልቻላቸውም። እነሱ ናቸው እንደውም ለኑሮ ውድነቱ መንስኤ እያልን እኮ ነው። እንደው መፍትሄው ምንድን ነው? ከላይ ነው ወይ ይሄ ነገር የሚለውን ለመጠየቅ ነበረ። ኦኬ አይ ከላይ ከሆነ ይሁን፣ አይ ከናንተ ከሆነ ችግር የለውም። ያው እኔ እንትኑን ለመጠየቅ ነው። አይ ይሁን፣ እሺ ይሁን። እሺ እንትን ሌላም አንድ እንደው ልጠይቅ ነበረ ሌላ ጥያቄ። አንድ ምድር ላይ ሳለ ምስኪን ታዛዥ ጓደኛ ነበረኝ። እንደው እዛ መጣ አንድ የመንግስተ ሰማያት። ኦኬ ማንም የለም ከኢትዮጵያ? አይ ይሁን፣ እኛ እኮ ገሃነምም ሲያንሰን ነው። ይሁን እሺ ቻው። እሺ ያው እንግዲህ ደወልኩኝ፣ ምንም ማድረግ አይቻልም። እንቻለው በቃ እንደ